በዚች በምንኖርባት ዓለም ላይ በተለያዩ ሀገሮች የተለያየ ባህል፣ ሙዚቃ፣ እምነት፣ አመጋገብና አለባበስ ያላቸው ማህበረሰቦች በጣም በአስደናቂ ሁኔታ ይኖራሉ። እኛም እነዚህን ድንቅ ባህሎች ለእናንተ ለማሳየት የምንጓዝበትን የሽርሽር አውቶቡስ ነዳጅ ሞልተን ጉዞ ልንጀምር ነው። በዛሬው የባህል ቅምሻችን ገና ጦርነት ሲባል ሰዎች ከአፋቸው አውጥተው እንደ ምሳሌ የሚጠቅሷት በየቦታው የህንጻ ፍርስራሾችና የአቧራ ክምሮች የሚታዩባት የሰሃራ በረሃ እምብርት የጥንታውያን ስልጣኔዎች መገኛ ወደ ሆነችው ሊቢያ ይዣችሁ እጓዛለሁ። ከሜዲትራኒያን ባህር ዳርቻ እስከ ጥንታዊቷ የጋዳምስ ከተማ፣ ከበረሃው የአኗኗር ዘይቤ እስከ ዘመናዊው የትሪፖሊ ህይወት፣ በተጨማሪም የሊቢያውያንን የዕለት ተዕለት ኑሮ ያለውን አስገራሚ ባህልና ታሪክ አብረን ሆነን እንቃኛለን። እናንተም ለጉዞ የሚሆናችሁን ቆሎ በመያዝ ሹፌራችን እስኪዘጋጅ ደግሞ ቻናላችንን ሰብስክራይብ በማድረግ እንዲሁም የምንለቃቸው ቪዲዮዎች ከተመቻችሁ ላይክ በማድረግ የቻናላችን ቤተሰብ በመሆን መቀላቀል ትችላላችሁ። ጉዞ ወደ ሊቢያ። ገና ጉዟችንን ብለን ከጀመርንና ብዙ በረሃዎችን አቋርጠን ሊቢያ እግራችን እንደረገጠ ሊቢያውያን ለሻይ ያላቸው ፍቅር የተለየ መሆኑን አስተዋልን። እኛ ኢትዮጵያውያን ቤታችን እንግዳ ሲመጣ አቦል፣ ቶናና በረካ ብለን 3 ጊዜ ቡና እንደምናቀርበው ሁሉ በሊቢያንም ዘንድ በከፍተኛ አረፋ የታጀበ አልፎ አልፎም ደግሞ ከለውዝ ጋር የሚፈላ ሻይ አብሮ ይቀርባል። ይህ የሻይ ስነ ስርዓት ደግሞ የንግግርና የጓደኝነት መጀመሪያ እንደሆነም በሊቢያውያን ዘንድ ይታመንበታል። በሊቢያ ወንዶች ጃርዲ የሚባለውን ባህላዊ ነጭ ልብስ ለዝግጅቶች ይለብሳሉ። ሴቶቹ ደግሞ በበኩላቸው በሚያማምሩ የወርቅ ጌጣጌጦችና ባራካኖ በሚባል የባህል አልባሳት ይደምቃሉ። ታዲያ ወደ ሊቢያ እግሩ የረገጠ አንድ ጎብኚ ወይም እንግዳ ከስጋና ከአትክልት ጋር የሚቀርበውን የሰሜን አፍሪካ መለያ የሆነውን ኩስኩስን ከዛም ደግሞ ድንች ውስጥ ስጋ ተደርጎ የሚሰራና በሊቢያውያን ዘንድ በጣም ተወዳጅ የሆነውን ምባተን በተጨማሪም ከኢትዮጵያውያን የወላጅ መጠገኛ የሆነው ገንፎ ጋር የሚመሳሰለውን በቂቤና ማር ታጅቦ የሚቀርበውን አሲዳን መቅመስ ይኖርበታል። እንዳለመታደል ሆኖ ጦርነት ሲባል ቀድሞ የሚመጣልን የሊቢያ ስም ቢሆንም በአፍሪካ ውስጥ ካሉ ምርጥ የሮማውያን ስነ ህንጻዎች የሚገኙባት ሀገር መሆኗ አይካድም። ከነዚህም መካከል በዩኔስኮ የተመዘገበው በዓለም ላይ ካሉ ምርጥ የሮማውያን ፍርስራሾች አንዱ የሆነው ፒትስና ማግና ይገኝበታል። የበረሃ እንቁ የምትባለው ጋዳሜስ የቆዩ ነጭ ቤቶቿና ጠባብ መንገዶቿ ለፎቶግራፍ ግሩም ስለሆኑ ብዙ ሰዎች ለጉብኝት ይመርጧታል። በስራ በትምህርትና በተለያዩ ነገሮች የተወጠረ አእምሮን ለማደስና ለማስደሰት ደግሞ ከትሪፖሊ እስከ ቤንጋዚ የተሰለፉት ሰማያዊ የባህር ዳርቻዎች እጅግ ተመራጭ ናቸው። አብዛኛው ሰው ጥያቄ ወደሚሆንበት ወደ ኑሮ መለስ ስንል ደግሞ የሊቢያ ኢኮኖሚ በነዳጅ ላይ የተመሰረተ ነው። ስራ ለሚፈልግ በተለይ በሙያ ስራ ለሰለጠነ አንድ ሰው ሰፊ እድል አለ። የአብዛኛው ሰው ሐሳብና ጥያቄ የሆነው ዳቦና ነዳጅ ደግሞ በመንግስት ድጎማ ስለሚደረግ ዋጋው እጅግ ርካሽ ነው። በእርግጥ በሊቢያ ውስጥ መኖር ፈተናም አለው። አሁንም ድረስ አገሪቱ በሁለት መንግስታት መከፈሏና አልፎ አልፎ የሚከሰቱ ግጭቶች
ከፍተኛ ስጋት ለማህበረሰቡ ይቀሰቅሳሉ። ሌላኛው አብዛኛው ሰው የማያውቀው ችግር ደግሞ ሊቢያ ውስጥ የጥሬ ገንዘብ የማግኘት ችግር ነው። በአጠቃላይ ሊቢያ የታሪክና የባህል ሀገር ናት። በዛሬው ጉዞ የተወሰኑትን በአቅማችን በወፍ በረር ለመቃኘትና ለእናንተ ለማሳየት ሞክረናል። በሌላ ቪዲዮ ደግሞ ሙሉ የሊቢያን የመንግስታዊ ታሪኳንና ብዙዎችን ጉድ ያስባለውን የአገዛዝ ስርዓቷን እንቃኛለን። እናንተም ይህንን የዩቲዩብ ቻናላችንን ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን የምንለቃቸው አዳዲስ መረጃዎች በወጡ ቁጥር ወዲያው ወደ እናንተ እንዲደርሱ ማድረግ ትችላላችሁ። በተጨማሪም የምንለቃቸው ቪዲዮዎች እየተመቻችሁና እየወደዳችኋቸው ከሆነ ላይክ በማድረግ ቤተሰባዊነታችሁን ማሳየታችሁን አትርሱ። በቀጣይ አዲስና ጥራት ባለው መረጃ እስክንገናኝ ድረስ ሰላም።